ከጊዜ ወደ ጊዜ የቫይታሚን ዲ እጥረት እየታየ ነው ብዙ የማህበረሰብ ክፍል ውስጥ። ቀደም ሲል በእድሜ የገፉ ሰዎች ላይ የተለመደ ነው ይባላል፣ ወይም ከወንዶች ይልቅ ሴቶች ላይ ይባላል። አሁን በሚታየው ሁኔታ ግን ከታች ከልጅነት እድሜ ጀምሮ ብዙዎች ላይ የቫይታሚን ዲ እጥረት አለ የሚሉ መረጃዎች አሉ። ምርመራዎችም አሁን ደግሞ በጥሩ ሁኔታ ስላሉ እነዚህ ነገሮች ማወቅ ይቻላል። ከዚህ ጋር በተያያዘ ደግሞ በተለይ በከፍተኛ ሁኔታ የአጥንት ጤና ነው ማለት ነው ችግር ውስጥ የሚገባው። ስለዚህ ወጣቶችም ከእርሊ እድሜያቸው ጀምሮ የአጥንት ጤና ችግር እየገጠማቸው ነው ማለት ነው። ለምንድን ነው ብለን ምክንያቱም ማየት አለብን። የቫይታሚን ዲ እንግዲህ በዋናነት የምናገኘው ትልቁ ምንጫችን የፀሐይ ብርሃን ነው። የፀሐይ ብርሃን ሰውነታችን የተጋለጠ መሆን አለበት። ከዛ ውጪ አንዳንድ የምግብ አይነቶች አሉ በጥሩ መጠን ያላቸው የተለዩ የአሳ ዝርያዎች እንደ ሳልመን እንደ ሳርዲን አይነት ያሉ ግን በእኛ ሀገር ሁኔታ በጣም በቀላሉ የምናገኛቸውም ደግሞ ለብዙሃኑ በአቅም ደረጃ የሚቻሉ አይደሉም። ስለዚህ ዋና ምንጫችን አድርገን የምንወስደው እኛ የፀሐይ ብርሃንን ነው ማለት ነው። ነገር ግን በልምዳችን ያለው ነገር ምንድን ነው? የፀሐይ ብርሃንን ማሞቅ ወይም መሞቅ እንዳለባቸው ለፀሐይ ብርሃን መጋለጥ እንዳለባቸው የምናስበው አራስ ህጻናትን ብቻ ነው። ለተወሰነ ጊዜ አራስ ህጻናት በቂ የፀሐይ ብርሃን እንዲያገኙ ይደረጉና ከዛ ከሆነ እድሜ በኋላ ይተዋል ማለት ነው። ግን በማንኛውም እድሜ ላይ ለፀሐይ ብርሃን በቂ ተጋላጭነት ያስፈልገናል። በቂ የሆነ የቫይታሚን ዲ መጠን በሰውነታችን ውስጥ እንዲኖር ማለት ነው። ምን ማለታችን ነው ደግሞ? በማንኛውም እድሜ ስንል እንዲሁ ባለንበት ሁኔታ ሳይሆን አስበንበት ራሳችንን የምናጋልበት ሁኔታ አለ። ያ ማለት ምንድነው? ለምሳሌ የምንቀባቸው ቅባቶች፣ ሰውነታችን ላይ የምናደርጋቸው ነገሮች የፀሐይ ብርሃንን በበቂ ሁኔታ ሰውነታችን እንዳያገኝ ከዛም ቫይታሚን ዲ እንዳያመርት ያደርጉታል። ህጻናትን እንኳን ስናሞቅ ያው ቫዝሊን እንደዚህ የመቀባት ልምድ አንዳንድ ጊዜ ያለ እሱ ይከለከላል። እንደሚታወቀው በጤና ባለሙያዎች ቀጥታ ቆዳው ነው ማግኘት ያለበት። ስለዚህ አዋቂዎችም ሲሆኑ እንደዚሁ ማለት ነው። ጠዋት ላይ በተለይ ከ4 እስከ 5 ሰዓት ባለው ውስጥ በተቻለ መጠን ቢያንስ ለ20 ደቂቃና ከዛ በላይ ማጋለጥ የምንችለውን የሰውነታችንን ክፍል ምንም አይነት ቅባት ሳይኖረው ማለት ነው እንደታጠብን እንዲሁ ማጋለጥ መቻል ይኖርብናል። ይሄ ለሁሉም የእድሜ ክልል በጣም አስፈላጊ የሆነ ነገር ነው ማለት ነው። እኛ ግን ከጊዜ ወደ ጊዜ እንቅስቃሴያችን በተለያዩ በተሽከርካሪዎች በመሆኑ ጃንጥላ ይዘን ስለምንንቀሳቀስ ሁልጊዜ ደግሞ ሰውነታችን ላይ ቅባቶች ስለሚኖሩ ተጋልጠን እንኳን ቢሆን አስፈላጊውን አይነት መጠን ሰውነታችን እንዲያመርት አያግዝም። ከዚሁ ጋር ተያይዞ ደግሞ ሌላ ስለ ቫይታሚን ዲ ማሰብ ያለብን ምንም ያህል ቫይታሚን ዲ ደግሞ ከተለያዩ ምግቦች እንኳን ከፀሐይ ብርሃን ጨምሮ ከተለያዩ ምግቦች እያገኘን ቢሆን በሰውነታችን ውስጥ ያለው የካልሲየም ንጥረ ነገር መጠን በቂ መሆን አለበት። ሰውነታችን በቂ የካልሲየም መጠን ከሌለው በስተቀር ቫይታሚን ዲን ደግሞ በተገቢ ሁኔታ አብሶርብ ማድረግ አይችልም ማለት ነው። ስለዚህ ቫይታሚን ዲ ስንል ብቻውን አይደለም የምናስበው። እነዛን ያልናቸውን አይነት የአሳ ዝርያዎች ምናልባትም በጣም አነስተኛ መጠንም ቢሆን እንደ እንቁላል ያሉ ምግቦችም ይህንን ንጥረ ነገር ቢሰጡንም በቂ የሆነ የፀሐይ ብርሃን ቢኖርም ግን በሰውነታችን ውስጥ ያለ ደግሞ የካልሲየም መጠን ዝቅተኛ ከሆነ ሰውነታችን ይህንን ማምረትና መጠቀም ይቸገራል ማለት። ስለዚህ አመጋገባችንን ስንል ለቫይታሚን ዲ ብቻ ሳይሆን ካልሲየሙንም ታሳቢ ያደረገ መሆን አለበት። የካልሲየም ደግሞ ከምን አይነት ምግቦች ነው የምናገኘው ብንል በጣም በቀላሉ ከወተትና ከወተት ተዋጽኦች እናገኛለን። አይብ ሊሆን ይችላል፣ እርጎ ሊሆን ይችላል። የተለያየ አይነት ፕሮሰስ የተደረጉ የወተት ተዋጽኦችን ብንጠቀም ጥሩ የሆነ የካልሲየም መጠን ሰውነታችን ያገኛል። በተለይ ጥቁር አረንጓዴ ቀለም ያላቸው የምንላቸው ቅጠላቅጠሎች እንደ ጎመን፣ ይሄ የሀበሻ ጎመን የምንለው፣ ብሮኮሊ፣ ቆስጣ እነዚህ የመሳሰሉትን በጣም ማዘውተሩ የተሻለ የካልሲየም መጠን እንዲኖረን ያደርጋል ማለት ነው። ከቅባት ዘሮች ደግሞ በተለይ ሰሊጥ፣ እነዚህ ነገሮች አዘውትረን የምንጠቀም ከሆነ ሰውነታችን በቂ የሆነ የካልሲየም መጠን ይኖረዋል ማለት ነው። ስለዚህ ሰውነታችን ጥሩ የካልሲየም መጠን ካለው በምንም አጋጣሚ ያገኘውን ማምረት የቻለውን ቫይታሚን ዲ ደግሞ በጥሩ ሁኔታ አብዞርብ ማድረግና መጠቀም ስለሚችል ሁለቱን አንድ ላይ ነው ማስኬድ ያለብን ማለት ነው።